ሰላም ሰላም የጸጌ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ስራ መጥቼላችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ የምታበረታቱኝ ሰዎች እግዚአብሔር አምላክ ያክብርልኝ። በጣም አመሰግናለሁ። አዳዲስ የሆናችሁ ከዚህ በፊት ለቤቴ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እንግዲህ ወደፊት በደንብ እንረዳዳበታለን፣ እንጠቃቀምበታለን ብዬ ማምንበት ቻናሌ ነው። አመሰግናለሁ በጣም። እንግዲህ ዛሬ የምንሰራው ሀለብዬ ይባላል። እዚህ ጋር 2 ብርጭቆ ከተኩል ወተት አድርጌ ያለሁኝ 5 ማንኪያ ስኳር አድርጌ ያለው። እዚህ ጋር ደግሞ ነሻ ይባላል በአረብኛ ነሻ ይባላል። በአማርኛ ደግሞ የበቆሎ ዱቄት ነው ማለት ነው። እዚህ ጋር የተጠቀምኩትኝ 2 ማንኪያ እናደርግና እዚህ ጋር ደግሞ ማይዛህርና ማይወርድ ምንድነው የሚባለው በአማርኛ የአበባ ውሃ ለጣዕሙ ማለት ነው። እና እሱን ያደረኩትኝ። ከዛ በኋላ በደንብ አድርገን እናቀላቅላቸዋለን አንድ ላይ። ከዛ በኋላ እንጥደዋለን ጋዝ ላይ። ከዛ እጃችን መቋረጥ የለበትም። እንደምታውቁት ነሻ ወይም የበቆሎ ዱቄት እንግዲህ እጃችንን ካቋረጥን የመጓጓል ባህሪ ስላለው እንዳይጓጉልብን በደንብ አድርገን ማማሰል ይጠበቅብናል ማለት ነው። እጃችንን አረፍ እያደረግን እና በተረፈ እጅግ በጣም ነው የሚጣፍጠው። በነገራችን ላይ ይሄ እንደ ከምግብ በኋላ ነው አብዛኛውን ጊዜ አረቦች የሚጠቀሙት እንደ ጣፋጭ ማለት ነው። ያው ለእኛ ጾም ነው፣ ግን የማይጾም ሰው ደግሞ ይጠቀመዋል ማለት ነው። እሱን ነው አብረን ዛሬ የምንሰራው እላችኋለሁ። በጣም ቀላል ነው በነገራችን ላይ ብዙም ፕሮሰስ አያስፈልገውም። ግን ደግሞ በቃ የሆነ ጣፋጭ ሲያስፈልጋችሁ በጣም በቀላሉ ቤታችን ውስጥ ባለ ግብአት የምንሰራው ማለት ነው። ቤተሰቦች ለሕፃንም ለትልቅም ሰው ይሆናል ማለት ነው እና ጤናማ ምግብም ነው ደግሞ ያን ያክልም ስኳር ስለማይበዛበት ጤናማ ምግብም ነው። በእርግጥ 5 ማንኪያ ማለት ቀላል አይደለም፣ ግን ደግሞ ያው ጣዕም ይሰጠዋል እና እንደውም ከዚህ በላይ ነው የሚያደርጉት አረቦች ማለት ነው። እና አሁን ይኸውም እንደዚህ አድርገን እንሰራዋለን ቤተሰቦች። ከዛ እንደምታዩት አማስለዋለሁ በደንብ እጄን ሳላቋርጥ ሄድ መጣ እያልኩ ነው በእርግጥ እኔ የማማስለው። እዚህ ጋር ይኸው እየወፈረልኝ ነው። ከዛ በኋላ ትክትክ ሲል እናወጣዋለን። ትክትክ ሲል እናወጣውና ሌላ ደግሞ የማደርግበት አለ። ምንድነው የሚባለው? እሱ ደግሞ አሁን ታዩታላችሁ። እና ያው እዚህ ጋር እንደዚህ ትክትክ ብሎልኛል ቤተሰብ። በደንብ ብስል ሲል እናወጣውና ከዛ በኋላ ትኩሱን ነው ሳናቀዘቅዘው ትኩሱን ምን ማድረግ ይጠበቅብናል? ወደ ምን ገለብጥበት እቃ ወይም ደግሞ እናስቀምጥበት አነስ አነስ ያሉ እቃዎች ያስፈልጉናል። እነሱ ውስጥ እንገለብጠዋለን ማለት ነው። አሁን ይሄ ትክትክ ብሎልኛል በስሏል ማለት ነው። እኔ ቪዲዮን በጣም አፍጥኛው ነው በነገራችን ላይ እንትን እንዳይልባችሁ እንዳይራዝምባችሁ አፍጥኛው ነው።
እና እዚህ ጋር መጣሁትኝ። ከዛ በኋላ እዚህ ጋር ይህንን እንደዚህ አደርገውና ከዛ በኋላ ደግሞ ጀሎ የሚባል አለ ታውቁታላችሁ። ከእንስሳትም ከአትክልትም ይሰራል። ይሄ ግን ከአትክልት ነው የተሰራው። እሱን ደግሞ ከላይ እናድርጓለን ማለት ነው። በነገራችን ላይ ስታይል መስራት ይቻላል በዚህ ማለት አሪፍ አሪፍ ስታይል መስራት ይቻላል። ያው እኔ ጊዜ አልነበረኝም እና ለዛ ነው እላችኋለሁ ቤተሰቦቼ። እንደዚህ እያደረግን እናደርጓለን ማለት ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለምታበረታቱኝ ኮመንት ለምጽፉልኝ ቤተሰቦች እጅግ በጣም ነው የማመሰግናችሁ። እግዚአብሔር አምላክ ያክብርልኝ። እንዲሁም አዲስ ስለሆነ የሆናችሁ ለቻናሌ ሰብስክራይብ በማድረግ ላይክ በማድረግ ኮመንት በመጻፍ አበረታቱኝ እላችኋለሁ። አመሰግናለሁ ለምታበረታቱኝም እግዚአብሔር አምላክ ያክብርልኝ። እንዲሁም እዚህ ጋር ጀሎ የሚባለውን አድርጌዋለሁ ማለት ነው። ከዛ በኋላ እዚህ ጋር ምንድነው የምናደርገው? 2 ብርጭቆ ያክል የፈላ ውሃ፣ በጣም የፈላም ባይሆን ችግር የለውም። ከዛም በላይ ነው በእርግጥ ግን የተወሰነ አድርገን እንደዚህ። ከዛ በኋላ ደግሞ ቀዝቃዛ ውሃ ደግሞ እንጨምራለን እኩል እኩል እንዲሆንልን ማለት ነው። ከዛ በደንብ እናቀላቅለውና ከዛ በላዩ ላይ ምን እናደርጋለን? በመሀለብየው ላይ ጀሎውን እንጨምራለን ማለት ነው። አሪፍ ስታይል ይሰጠዋል። እና ደግሞ እንደዚህ ሲበላ ይጣፍጣል። እውነት ለመናገር አሪፍ ነው። እንደዚህ ያርጋችሁ ሰርታችሁ በቤታችሁ እንድትበሉ እንድቀምሱት እጋብዛችኋለሁ። በጣም ቀላል ነው በነገራችን ላይ እና እጋብዛችኋለሁ ቤተሰቦችዬ። አመሰግናለሁ ለምትከታተሉኝ፣ ለምታበረታቱኝ ሰዎች በጣም በጣም አክብሮት አለኝ። አመሰግናለሁ። እንዲሁም በአዲስ ስራ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ቤተሰቦች።